ከሴኔጋሏ ገጠራማ ክፍል ባምቢል ተነስቶ አውሮፓ ላይ ከፍተኛ ተከፋይ ኳስ ተጫዋች እስከመሆን የደረሰው ትናንት ምንም ገንዘብ ሳይኖረው ጎዳና ላይ ያደረ ዛሬ በሚሊዮን የሚያገኘውን ገቢ ቅንጡ ቤቶችና መኪናዎችን ከመግዛት ይልቅ ሴኔጋላውያንን ከድህነት ለማስወጣት የሚተገው ሳዲዮ ማኔ የህይወት ጉዞ እንዲህ ነበረ። ሳዲዮ ማኔ የተወለደው በ1992 ነሐሴ 10 በደቡብ ሴኔጋል ገጠራማ አካባቢ ባምቢል በምትባል ቦታ ነው። የልጅነት ህይወቱም በድህነት ያሳለፈ ቢሆንም ለኳስ ያለውን ፍቅር ግን ድህነቱ ሊያሸንፈው አልቻለም ነበር። ሳዲዮ ያደገበት ባምቢል መብራት እንዲሁም ሌሎች መሰረተ ልማቶች ያልተሟሉባት፣ ለኳስ መጫወቻ የሚሆን የተስተካከለ ቦታ የሌለባት ነበረች። ቤተሰቦቹም በድህነት ውስጥ የነበሩ፣ አባቱ የአካባቢው ኢማም በመሆን ቤተሰቡን ለማስተዳደር የሚታገል ሰው ነበር። ሳዲዮ በልጅነቱም ቤተሰቦቹም በእርሻና በቤት ውስጥ ስራዎች የሚያግዝ፣ ነገር ግን ሁልጊዜም ቢሆን ኳስ ከጓደኞቹ ጋር ለመጫወት ጊዜን ያመቻቻል። እነሱም አቧራ በሆነ ሜዳ በኳስ በመጫወት ለኳስ ያላቸውን ፍቅርና ፍላጎት ይገልጻሉ። የሳዲዮ አባት ግን ኳስ የትም አያደርስም ብሎ ስለሚያስብ ትምህርቱና ሃይማኖቱ ላይ ትኩረት እንዲያደርግ ይመክረው ነበር። ሳዲዮ ግን ቀድሞውኑ በኳስ ትልቅ ደረጃ እንደሚደርስ ይታወቀው ስለነበር ትምህርት ቤት እንኳን ትምህርቱን ትቶ ኳስ ይጫወታል። በዚህም ምክንያት ተደጋጋሚ የሆነ ቅጣት ይደርስበት ነበር። በ7 ዓመቱ አባቱ ሲሞት አጎቱ፣ ወንድምና እህቶቹ የቤተሰቡን የማስተዳደር ኃላፊነት ወሰዱ። በ15 ዓመቱም ነበር የህይወቱን አቅጣጫ የሚቀይር ውሳኔን የወሰነው። ለቤተሰቦቹም ሳይናገር የሴኔጋል ዋና ከተማ ወደ ሆነችው ዳካር የኳስ ህልሙን ለማሳካት ይሄዳል። ሲሄድ ግን ህልሙን በኳስ ትልቅ ደረጃ እንደሚደርስ እያሰበ እንጂ ምንም ገንዘብ ይዞ አልነበረም። በዚህም ምክንያት የሚያድረው ጎዳና ላይ ሆነ። ምግብም ቢሆን ሳይበላ የሚውልበት ብዙ ቀናቶች ነበሩ። በእነዚህም ጊዜያት ውስጥ የኳስ ማሰልጠኛ አካዳሚዎች እየሄደ እንዲቀበሉት ይጠይቃቸው ነበር። እነሱ ግን ሊቀበሉት አልቻሉም። ምክንያቱም በጣም ቀጭን ስለነበረ ለመጫወት በቂ አይደለም ብለው ያስቡ ነበር። ከብዙ ወራቶች ሙከራ በኋላም ጄኔሬሽን ፉት አካዳሚ በሚባል የኳስ ማሰልጠኛ እንዲሰለጥን ይፈቅዱለታል። እሱም ወደ አካዳሚው ከተቀላቀለበት ጊዜ ጀምሮ የኳስ ችሎታውን፣ ፍጥነቱን እና ስነ ምግባሩን አጉልቶ በማሳየት የብዙዎችን ቀልብ መሳብ ቻለ። ይህንንም ችሎታውን ያዩ የፈረንሳይ ክለብ ወደ ክለባቸው እንዲቀላቀሉት ጥሪ ያደርጉለታል። በ19 ዓመቱም ወደ አውሮፓ በመሄድ የፈረንሳዩን ክለብ ኤፍሲ ሜትስ ይቀላቀላል። ይህም ጊዜ ነበር ሳዲዮ ካለመታወቅ በዓለማችን ከሚገኙ ምርጥ ኳስ ተጫዋቾች እንዲሆን እድልን የከፈተለት። ከዚህም ጊዜ በኋላ ነበር የእግር ኳስ ህይወቱ በየጊዜው ጠንክሮ በመስራት ገቢውንም በሚሊዮኖች ማሳደግ የቻለው። ሳዲዮ ሚሊዮኖችን ሲያገኝ የትውልድ ሀገሩን ያረሳ፣ ያደገበትን ድህነት፣ እሱ ያሳለፈውን ህይወት ሌሎች በዛ አስቸጋሪ ሁኔታ እንዳያልፉ የደሞዙን አብዛኛውን ለተወለደበት ባምቢልና ሴኔጋል እርዳታ የሚያደርግ መልካም ስብዕና ያለው ኳስ ተጫዋች ነው። ሳዲዮ ካስገነባቸው መሰረተ ልማቶች መካከልም አንደኛው ትምህርት ቤቶችን በማስገንባት ከዚህም በተጨማሪ ለትምህርት የሚያስፈልጉ የትምህርት መሳሪያዎችን በማቅረብ ነፃ ትምህርት እንዲኖር በማድረግም ሁሉም ህፃናት እንዲማሩ ማድረግ ችሏል። ሁለተኛ፣ ሆስፒታሎችን በማስገንባት በሺ የሚቆጠሩ ዜጎችን ነፃ የሕክምና አገልግሎት እንዲያገኙ በማድረግ ጤናቸውን እንዲጠብቁ አስችሏል። ሶስተኛ፣ መብራትም ሆነ የንጹህ ውሃ አገልግሎት ያልነበረባት ባምቢል ዛሬ ላይ መብራትና ንጹህ ውሃን ማግኘት ችለዋል። እነዚህም መሰረተ ልማቶች ከብዙ በጥቂቱ ሳዲዮ ለሴኔጋልና ባምቢል ህዝቦች የሚያደርገው እርዳታ ነው። ሳዲዮ እንደ አብዛኞቹ ኳስ ተጫዋቾች ውድ የሆኑ መኪናዎችን፣ ቤቶችን፣ በዲዛይነር የተሰሩ ልብሶችን ከመልበስ ይልቅ ቀለል ያለ ህይወትን የሚመርጥና በሚያገኘው ገቢ ለሌሎች ማካፈል የሚያስደስተው መልካም ስብዕና ያለው ሰው ነው።